ትሬንድ ላይን በጣም ፓወርፉል ከሆነው የትሬዲንግ ቱልሶች ውስጥ ዋነኛው ነው። ነገር ግን አብዛኛውን ትሬደር በተሳሳተ መንገድ ይጠቀሙታል። አብዛኛውን ትሬደሮች በተለያየ መንገድ ትሬንድ ላይን በማስመራቸው ምክንያት ጀማሪ ትሬደሮች ኮንፊውዝ ሲሆኑ ይስተዋላሉ። ፎር ኤግዛምፕል ይህንን ቻርት ስንመለከት አንዳንዶቹ ትሬደሮች ከካንድልስቲክ ዊክ ፓርቱ ላይ ማገናኘትን ሲመርጡ፣ ሌሎች ደግሞ ከካንድልስቲክ ባዲው ላይ ያገናኙታል። ሶ ዊች ዋን ኢዝ ኮሬክት? አሁን ትሬንድ ላይን እንዴት ማስመር እንዳለብን ብናውቅ እንኳን ቢግ ኩዌሽን ኢዝ እንዴት ነው በተግባር ትሬንድ ላይንን ተጠቅመን ትሬድ ማድረግ የምንችለው የሚለው ነው። ፕራይስ ትሬንድ ላይኑን ተች አድርጎት ወደ ላይ ይመለሳል ብለን በማሰብ ሎንግ ፖዚሽን መክፈት አለብን፣ ወይንስ ትሬንድ ላይኑን ብሬክ አውት አድርጎት ወደ ታች ይወርዳል ብለን በማሰብ ሾርት ፖዚሽን መክፈት አለብን? ሆነስትሊ ስፒክ እነዚህን ሁለቱም መንገዶች ሞክሬያቸዋለሁ። ነገር ግን በትሬዲንግ ቆይታዬ ሰክሰስፉል ነው ብዬ ያሰብኳቸውን ጥሩ ትሬንድ ላይን አጠቃቀም ዘዴ አግኝቻለሁ። ፈርስት ዋትስ ትሬንድ ላይን? ትሬንድ ላይን ማለት በቻርታችን ላይ ሁለት ወይም ከዛ በላይ የሆኑ ስዊንግ ፖይንቶችን የሚያገናኝ ላይን ነው። ምሳሌ ያህል ይህን እንመልከት። በዚህ ቻርት ላይ የማርኬት ፕራይስ ሃየር 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 ሎ ሃየር 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 ሎ ሲሰራ እናያለን። ሶ እነዚህ ሁሉ እንቅስቃሴዎች እያሉ ማርኬቱ በትክክል ወዴት አቅጣጫ እየሄደ እንደሆነ እንዴት ልናውቅ እንችላለን? ፈርስት ዊ ድሮ ትሬንድ ላይን። በቻርቱ ላይ ያሉ ስዊንግ ሎ ፖይንቶችን እናገናኛቸዋለን። በመቀጠል ትሬንዱ አፕዋርድ እንደሆነ ማየት እንችላለን ማለት ነው። አሁን ደግሞ የአፕዋርድ ሪቨርሳል የሆነው ዳውንዋርድ ትሬንድ ላይን እንዴት ማስመር እንዳለብን እንመለከታለን። እዚህም ጋር ፕራይስ ሎር ሃየር ሎር 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 ሃየር ሎር ሎር ሲሰራ እንመለከታለን። ነገር ግን በዚህ ጊዜ ከቀደሙ በተቃራኒ በሆነ መልኩ ስዊንግ ሃይ የሚያገናኝ ትሬንድ ላይን እናሰምራለን። በመቀጠል ትሬንዱ ዳውን ትሬንድ እንደሆነ በግልጽ ያሳየናል። ይህንን ስታዩ ወደ አእምሯችሁ ሊመጣ የሚችለው ጥያቄ የማርኬቱን ዳይሬክሽን ዝም ብለን በማየት ብቻ ማወቅ አንችልም ወይ? ትሬንድ ላይን ማስመር ለምን አስፈለገ የሚለው ሊሆን ይችላል። ቡም ዛንሰር ኢዚ። ትሬንድ ላይን የማርኬትን ትሬንድ ከማሳየት ባለፈ ብዙ ጥቅሞች አላቸው። ትሬንድ ላይን ሳናሰምር ቻርቱን ብንመለከት ልናያቸው የማንችላቸውን ትሬድ ሴታፖችን እንድናይ ይረዱናል። ለምሳሌ በዚህ ቻርት ላይ ስዊንግ ሎዎችን በማገናኘት ትሬንድ ላይን አስምረናል። እዚህ ጋር እናስተውል። ኢን ዘ ፕሪቪየስ ማርኬት ፕራይስ ትሬንድ ላይኑን ተች እያደረገ ተመልሶ ፓምፕ አድርጓል። ሶ ይህ የሚያሳየን ፕራይስ ተመልሶ ወደ ትሬንድ ላይኑ በድጋሚ ከመጣ ፓምፕ የማድረግ እድሉ ከፍተኛ እንደሆነ ነው። ስለዚህ እዚህ ጋር ሊኖረን የሚችለው ትሬድ ሴታፕ ፕራይስ ተመልሶ ወደ ትሬንድ ላይኑ ሲመጣ ጠብቀን ሎንግ ፖዚሽን መክፈት ነው። አሁን ደግሞ ትሬንድ ላይን ኢምፖርታንት የሚያደርገውን ሁለተኛውን ምክንያት እናያለን። ትሬንድ ላይኑን ብሬክ አድርጎት ካለፈ የትሬንድ ዳይሬክሽን ለውጥ ሊመጣ እንደሆነ ምልክት እያሳየን ነው። ኤግዛምፕል በዚህ ቻርት ላይ ስዊንግ ሃይ የሆኑ ፖይንቶችን በማገናኘት ትሬንድ ላይን ሰርተናል። ይህም ማርኬቱ በግልጽ ዳውን ትሬንድ እንደሆነ ያሳየናል። ነገር ግን እዚህ ጋር ፕራይስ ትሬንድ ላይኑን ብሬክ አድርጎት ወደ ላይ ወጥቷል። ሶ ትሬንዱ ከዳውን ትሬንድ ወደ አፕ ትሬንድ ተቀይሯል ማለት ነው። ይህንን ካወቅን ኔክስት ማርኬት ፕራይስ ዳውን ትሬንድ በሆነ ወቅት ፕራይስ ትሬንድ ላይኑን ብሬክ አድርጎ ከወጣ የሎንግ ፖዚሽን ለመክፈት መዘጋጀት እንችላለን ማለት ነው። ነገር ግን አንድ ነገር ማስተዋል አለብን። እነዚህ ያየናቸው ኤግዛምፕሎች ትሬድ ለመውሰድ እንደ አንድ ኮንፎርሜሽን ይሆናሉ እንጂ ትሬንድ ላይኑን ብሬክ አድርጎ ሲወጣ እንዲሁም ተች ባደረገው ቁጥር ትሬድ መውሰድ የለብንም። ምክንያቱም እነዚህ ስትራቴጂዎች በራሳቸው ውጤታማ ሊሆኑ የሚችሉት አልፎ አልፎ ነው። ስኬታማ የሆኑ ትሬዶችን ለማድረግ እንደ ፕራይስ አክሽን ያሉ ስትራቴጂዎችን መጨመር ይኖርብናል። ይህንንም በዚህ ቪዲዮ ቆይታ ላይ በዝርዝር እንመለከታለን። ትሬንድ ላይንን ተጠቅመን ትሬድ ከማድረጋችን በፊት በመጀመሪያ እንዴት በትክክል ትሬንድ ላይን ማስመር እንዳለብን ማወቅ ይኖርብናል። በመጀመሪያ ትሬንድ ላይን ከማስመራችን በፊት በፕራይሱ ውስጥ ስዊንግ ፖይንት የሚባሉትን መለየት ይኖርብናል። ስዊንግ ፖይንት ማለት ፕራይስ ወደ አንድ ኤሪያ ከመጣ በኋላ ተመልሶ ሪቨርስ የሚያደርግባቸው ፖይንቶች ናቸው። ፎር ኤግዛምፕል እዚህ ጋር ፕራይስ ዳውን ካደረገ በኋላ ተመልሶ ባካፕ ያደርጋል። ፕራይስ ተመልሶ ፓምፕ ከማድረጉ በፊት ያሉት ኤሪያዎች ስዊንግ ሎው ፖይንት ይባላሉ። አሁን የምናደርገው በቻርታችን ላይ እነዚህን ስዊንግ የሚባሉ ቦታዎችን እንፈልጋለን። መልቲፕል ስዊንግ ሎው ፖይንቶች እዚህ ጋር ይታዩናል። አት ዚስ ታይም ኢምፖርታንት የሆነ አይዲያ ትላልቅና በግልጽ የሚታዩ ስዊንግ ፖይንቶችን ብቻ ምልክት ማድረግ ነው። ስለዚህ በግልጽ ጎልቶ የሚታዩትን ብቻ ምልክት እናደርጋለን። ራይት ናው ትሬንድ ላይን ለማስመር ቢያንስ ሁለት የሚባሉ ሜጀር ስዊንግ ፖይንቶች ሊኖሩን ይገባል። እዚህ ቻርት ላይ ከበቂ በላይ ፖይንቶች አሉን። ስለዚህ ዋንስ ስዊንግ ፖይንቶችን ካገኘን በኋላ ሁሉንም የሚያገናኝልን ቀጥታ መስመር እናሰምራለን።
ያሰመርነው መስመርም ትሬንድ ላይናችን ይሆናል ማለት ነው። ትሬንድ ላይን ሲሰመር ብዙ ሰዎች የሚጠይቁት ጥያቄ ላይን ማስመር ያለብን ካንድልስቲክ ዊኮቹ እንዲነኩ አድርገን ነው ወይስ የካንድልስቲክ ቦዲዎች እንዲነኩ አድርገን ነው የሚለው ነው። መልሱን እዚሁ ጋር እንመልሰዋለን። ብዙ የሆኑ ታች ፖይንቶችን ሊሰጧችሁ የሚችል ቦታ ላይ መጠቀም ነው መልሱ። ለምሳሌ ይህን ቻርት ብንመለከት የካንድልስቲክ ዊኮች እንዲነካ አድርገን ትሬንድ ላይን ብናሰምር በድምሩ 3 ታች ፖይንቶችን እናገኛለን። ነገር ግን የካንድልስቲክ ቦዲው እንዲነካ አድርገን ድሮው ብናደርግ በድምሩ 5 ታች ፖይንቶችን እናገኛለን። ስለዚህ ለዚህ ቻርት የምንጠቀመው ትሬንድ ላይን ጎላችን በተቻለ መጠን ብዙ ታች ፖይንቶችን ማግኘት ስለሆነ የካንድልስቲክ ቦዲ ላይ እንዲነካ አድርገን እናሰምረዋለን ማለት ነው። አንድ ማወቅ ያለብን አስፈላጊ ነገር ትሬንድ ላይን ባሰመርነው መስመር ላይ ብቻ ሊሚት የሆነ ሳይሆን ላይናችን አካባቢ ያሉ ኤሪያዎችን ወይም ዞኖች ላይ ይሰራል። ስለዚህ ላይናችን ስዊንግ ፖይንቶች አካባቢ ውስጥ እስካለ ድረስ አሁንም ድረስ ላይኑ ቫሊድ ነው ወይ ደግሞ ይሰራልናል ማለት ነው። ከትሬንድ ላይናችን ትንሽ ከፍ ወይም ደግሞ ትንሽ ዝቅ ቢል ያን ያክል ችግር የለውም። በዚህ ኤሪያ እስካለ ድረስ ትሬንድ ላይኑ ተቀባይነት አለው። አሁን እዚህ ጋር ያለውን ፕራይስ አክሽን ብንመለከት በርካታ የስዊንግ ፖይንቶችን ማየት እንችላለን። ስለዚህ እስኪ የትሬንድ ላይን ለማስመር እንሞክር። እንደዚህ አድርገን ስናሰምር አንዳንድ የስዊንግ ፖይንቶች በትሬንድ ላይኑ ላይ ኦቨርላፕ ነው እናያለን። ይህ ማለት ትክክለኛ ትሬንድ ላይን አይደለም ያሰመርነው ማለት ነው። እንደዛ ከማድረግ በተሻለ የስዊንግ ፖይንቶቹ ትሬንድ ላይኑን በትክክል እየነኩት እንደሆነ እናስተውላለን። ስለዚህ እኔ ትሬንድ ላይን የምስለው በዚህ መንገድ ነው። ይህ የበለጠ ግልጽ እንዲሆን ሌላ ምሳሌ እንመልከት። በድጋሚ ዘ ፈርስት ስቴፕ ሜጀር የሆኑ ስዊንግ ፖይንቶችን መለየት ነው። እዚህ ጋር ኢሚዲየትሊ በርካታ የሆኑ የስዊንግ ፖይንቶችን ማየት እንችላለን። እዚህ ጋር መልቲፕል የሆኑ ስዊንግ ሃይ የሆኑ ፖይንቶች ሲኖሩ፣ በተመሳሳይ ደግሞ ታች ላይ መልቲፕል የሆኑ ስዊንግ ሎ ፖይንቶች አሉ። ኔክስት እነዚህን የስዊንግ ፖይንቶችን የሚያገናኝልን ቀለል ያለ ትሬንድ ላይን እናሰምራለን። ስለዚህ ይህ የቻርታችን ትሬንድ ላይን ይሆናል። ሀሳባችን ሰመራይዝ ለማድረግ ያክል ትሬንድ ላይን ለመሳል ቁልፍና ዋናው ነገር የስዊንግ ፖይንቶችን መለየት ነው። መቀጠል ብዙ ተች ፖይንቶችን እየፈለግን ለማገናኘት መሞከር ነው። የመጀመሪያ ሙከራ ፐርፌክትሊ ላይሳካ ይችላል። በተደጋጋሚ በሞከራችሁት ቁጥር ይበልጥ ኢዚ የሆነ ነው ይመጣል። አሁን ትሬንድ ላይን እንዴት ማስመር እንደምትችሉ ካወቃችሁ እኔ የምጠቀምበትን ሃይ ዊን ሬት ያለውን ስትራቴጂ አሳያችኋለሁ። እዚህ ስትራቴጂ ላይ ትሬንድ ላይንን ልክ እንደ ኪ ሌቭል መቁጠር ይኖርብናል። ኤግዛምፕል በዚህ ቻርት ላይ ቀደሞ የተሳለ ትሬንድ ላይን አለን ብለን እናስብ። አሁን ላይኑን ስንመለከት ፕሪቪየስ ማርኬት አክሽን ላይኑን ነክቶ ተመልሶ ቦንስ ሲያደርግ እናስተውላለን። ሶ ወደፊትም ማርኬት ፕራይስ ላይኑን ሲነካ ተመልሶ ቦንስ የማድረግ እድል ሊኖረው ይችላል ብለን እንጠብቃለን። ነገር ግን ፕራይስ ትሬንድ ላይኑን በነካ ቁጥር ዝም ብለን ሎንግ ፖዚሽን መክፈት እንችላለን ማለት አይደለም። ምክንያቱም ይህ ስትራቴጂ ሁልጊዜ ይሰራል ማለት አይደለም። ለምሳሌ ይህን አጋጣሚ እንመልከት። እዚህ ጋር እንደምትመለከቱት ፕራይስ ትሬንድ ላይኑን ነክቶት ሪጀክት ሲደረግ ነበር። አሁን ደግሞ በድጋሚ ትሬንድ ላይኑ ሲነካ ይታያል። ስለዚህ ሌላ ቦንስ ሊኖር ይችላል ብላችሁ ልትጠብቁ ትችላላችሁ። ነገር ግን ፕራይስ ተመልሶ ቦንስ ከማድረግ ይልቅ ትሬንድ ላይኑን ብሬክ አድርጎት አለፈ። እዚህ ትሬንድ ላይን ላይ ብላይንድሊ ሎንግ ፖዚሽን ከፍተን ቢሆን ኑሮ ሎዝ ያጋጠመን ነበረ። ዛት ኢዝ ኤግዛክትሊ ዋይ ዩ ኒድ አናዘር ኮንፎርሜሽን። እኔ ብዙ ትሬዶችን እንዳሸንፍ የረዳኝ ስትራቴጂ ይህ ነው። ዘ ፈርስት ስቴፕ ቫሊድ የሆኑ ትሬንድ ላይን ሴታፖችን መፈለግ ነው። ኤግዛምፕል ኦን ዚስ ቻርት ፕራይስ አፕ ትሬንድ መሆኑንና ትሬንድ ላይን መልቲፕል ተች ሊያደርጋቸው የሚችሉ ስዊንግ ሎ ፖይንቶች እንዳሉ እንመለከታለን። ስለዚህ እዚህ ጋር ትሬንድ ላይን ማስመር እንችላለን። አሁን ፕራይስ አፕ ትሬንድ ላይ ስለሆነ ትሬንድ ላይኑን ተች ሲያደርገው ተመልሶ ቦንስ ያደርጋል ብለን እንጠብቃለን። እዚህ ጋር ትሬንድ ላይናችን የምናስምረው መልቲፕል ስዊንግ ሎ ከሆኑ ፖይንቶች ላይ ነው። ኔክስት ስቶካስቲክ የተባለ ኢንዲኬተር እንጠቀማለን። ይህንን ለመጠቀም በምትጠቀሙበት ኤኒ ፕላትፎርም ላይ ኢንዲኬተር ውስጥ በመግባት ስቶካስቲክ ብላችሁ ሰርች ማድረግ ነው። በቻርታችሁ ላይ ዲስፕላይ እንዲሆን እዚህ ጋር ክሊክ ታደርጋላችሁ። አንዴ ቻርቱ ላይ ዲስፕላይ ከሆነ በኋላ ሁልጊዜ እንድንጠቀምበት ሴቲንግ ውስጥ በመግባት ከስተማይዝ ማድረግ ይኖርብናል። ስለዚህ ወደ ሴቲንግ በመግባት
እነዚህ ቫሊዎችን ኮፒ አድርጋችሁ አስገቡ። ይህ ኢንዲኬተር የተሻለ ሲግናል እንድናገኝ ይረዳናል። አሁን ሁሉንም ቱልሶች ስላዘጋጀን ወደ ትሬድ የምንገባበትን ኢንተሪ ፖይንት መፈለግ እንጀምራለን። እኛ የምንፈልገው ፕራይስ ትሬንድ ላይኑን መጠጋቱን ነው። ነገር ግን በተመሳሳይ ጊዜ ብሉ ስቶካስቲክ ላይን ኦቨርሶልድ ሌቭል ውስጥ መግባቱን ማረጋገጥ ይኖርብናል። ይህ ማለት እዚህ የተሰመረበት ቦተሙ ጋር። ነገር ግን ቀደም ሲል እንደነገርኳችሁ ትሬንድ ላይኑ ላይ ሊሚት የሆነ ሳይሆን እዛው ዞን ላይ ቫሊድ እንደሚያደርግ ማስታወስ አለባችሁ። ይህ ማለት ፕራይስ ላይኑን የግዴታ በትክክል መንካት የለበትም። በስቶካስቲክ ኢንዲኬተር ላይ ኦቨርሶልድ ሆኖ ፕራይስ ትሬንድ ላይን ዞን እስከሆነ ድረስ ሴታፓችን አሁንም ቢሆን ትክክለኛ ነው። ለመጨረሻው ኢንተሪ ኮንፎርሜሽን የስቶካስቲክ ላይኑ ተመልሶ ኦቨርሶልድ ደረጃ እስከሚወጣ ድረስ እንጠብቃለን። ፕራይስ ትሬንድ ላይን ዞን ሲጠጋ ማየት ይኖርብናል። በመቀጠል የስቶካስቲክ ላይን ኦቨርሶልድ ዞን ውስጥ ገብቶ ከዚያም ተመልሶ ወደ ላይ ሲወጣ ማየት ይኖርብናል። እነዚህ ሁሉ አጋጣሚዎች ከተመቻቹ በኋላ የሎንግ ፖዚሽን መክፈት እንችላለን። ሪስክ ማኔጅ ለማድረግ ያክል ስቶፕ ሎሳችን በዚህ አካባቢ ካለው ስዊንግ ሎው ትንሽ ዝቅ ብለን እናስቀምጣለን። ቴክ ፕሮፊታችን ደግሞ ከስቶፕ ሎሳችን 1:2 ሬሾ ላይ እናስቀምጣለን። እዚህ ጋር እንደምታዩት ፕራይስ ተመልሶ ፓምፕ አድርጎ ቴክ ፕሮፊታችንን ነክቶታል። የዚህ ስትራቴጂ ቁልፍ የሆነው ሚስጥር ዋጋው ትሬንድ ላይን ሲነካ ብላይንድሊ ትሬድ ከመክፈት ይልቅ እንደ ስቶካስቲክ አይነት ኢንዲኬተሮችን ኤክስትራ ኮንፎርሜሽን መጠቀም ነው። አሁን ደግሞ ሌላ ምሳሌ እንመልከት። አሁን በዚህ ኤግዛምፕል ላይ ፕራይስ የትሬንድ ላይኑን በትክክል እንዳለከው እና ከዛም አልፎ በትንሹ ብሬክ አድርጎት እንደወጣ እናያለን። ፕራይስ አሁንም ቢሆን በትሬንድ ላይን ዞን ውስጥ ስለሚገኝ እንደ ቫሊድ ሴታፕ እንቆጥረዋለን። አሁን በዚህ ሴታፕ ላይ የምናየው ሌላ ነገር ፕራይስ ትሬንድ ላይኑን የነካበት አካባቢ ሰፖርት ተርን ሬዚስታንስ ሌቭል ነው። ይህ ደግሞ ኮንፍሉንስ ይባላል። ብዙ ጊዜ ሁለት ኪ ሌቭል ባንድ ላይ ሲገጣጠሙ ፕራይስ ከዛ ኪ ሌቭል ተነስቶ ቦንስ የማድረግ እድሉ ከፍተኛ መሆኑን ያሳያል። ፎር ላስት ኢንተሪ ኮንፎርሜሽን የስቶካስቲክ ላይኑ ተመልሶ ኦቨር ቦት ውስጥ እስኪገባ ስቶፕ ሎዛችንን ከስዊንግ ሃይ ፖይንቱ ትንሽ ከፍ አድርገን እናስቀምጣለን። ቴክ ፕሮፊት ደግሞ የስቶፕ ሎዛችንን 1:2 ሬሾ እንጠቀማለን። እዚህ ጋር እንደምትመለከቱት ፕራይስ በትክክል ወደታች በመውረድ ቲፒያችንን ሂት አድርጎታል። አሁን ያየነውን የትሬንድ ላይን ስትራቴጂ ጨምሮ ሌሎችን የትሬዲንግ ስትራቴጂዎችን በፒዲኤፍ የምትፈልጉ ከሆነ ቴሌግራም ቻናላችን ዲስክሪፕሽን ላይ ያለ ጆይን በማለት በነፃ ማግኘት ትችላላችሁ።